የልሳን ጸጋ ስጦታን አስመልክቶ በዘመናችን ከሚነሱት አከራካሪ ጉዳዮች መካከል ይሄ ጸጋ ስጦታ ለመጀመሪያው ቤተክርስቲያን ብቻ የተሰጠ እና በዛ ዘመን የተገደበና ያቆመ ነው ወይስ ክርስቶስ ጌታ ተመልሶ ዳግም እስኪመጣ ድረስ በምትኖረው ቤተክርስቲያን ውስጥ የሚሰራ ፈንክሽን የሚያደርግ ነው ወይ የሚለው ጥያቄ ነው። ለዚህ ጥያቄ መልስ ስበን ማምጣት ያለብን እግዚአብሔር ቃል በዚህ ጉዳይ ላይ የሚለው ጽኑ አስተምሮ ነው። ይህን መልስ ለማግኘት ብዙም ሳንርቅ አንደኛ ቆሮንቶስ ምዕራፍ 14 መክፈት ብቻ በቂ እንደሆነ አስባለሁ። በሶስት የክፍሎች ላይ በአንደኛ ቆሮንቶስ ላይ ጳውሎስ የሚላቸውን ነገሮችን ልብ እንድትሉኝ ይፈልጋለሁ። በምዕራፍ 14 ቁጥር 2 ላይ ጳውሎስ ለቆሮንቶስ አማኞች ሁላችሁ በልሳኖች እንድትናገሩ እወዳለሁ ይላል። ይህም ብቻ አይደለም፣ ራሱም ስለ ራሱ ልምድ ሲናገር ከሁላችሁ ይልቅ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ ይላል። ምናልባት ይሄንን የሱን ግላዊ ልምምድ ነው ዘልቆ እስከ ክርስቶስ ዳግም ምጽአት ድረስ ባለችው ቤተክርስቲያን እንዲቀጥል እንደታሰበ አመላካች ነገር የለም ልንለው እንችላለን፣ ልንዘለው እንችላለን። ነገር ግን ቁጥር 26 ላይ ደግሞ ይመልስና በምትሰበሰቡበት ጊዜ ለአንዱ መዝሙር አለው፣ ለአንዱ ትምህርት አለው፣ ለአንዱ መግለጥ አለው ይልና ለአንዱ ደግሞ ልሳን አለው ይላል። ሌሎቹ ላይ ጥያቄ ያለን አይመስለኝም። በምንሰበሰብበት ጊዜ መዝሙር አለ፣ ዛሬ መዝሙር አለ። ስንሰበሰብ ትምህርት አለ ወይ? ትምህርት አለ። ስንሰበሰብ ልሳን አለ ወይ ላይ ስንመጣ ግን ሪዘርቬሽን ካለን ጥያቄ ውስጥ እንገባለን። መዝሙር አለ ካልን፣ ትምህርት አለ ካልን በምንሰበሰብበት ጊዜ አብሮ መኖር ያለበት ደግሞ እንዲሁ ልሳን ነው። የመጨረሻው ቁጥር 39 ላይ የሚናገረው ክፍል ነው። በልሳኖች ከመናገር አትከልከሉ ይላል። እነዚህ 3 እና 4 የሆኑ ጽኑ ምስክሮቻችን የልሳን ጸጋ ስጦታ ለመጀመሪያዋ ቤተክርስቲያን ላይ ብቻ ተገድቦ የቀረ ሳይሆን ክርስቶስ ጌታ እስኪመጣ ድረስ በክርስቶስ ያመኑ ሁሉ ሊኖራቸው የሚገባ ስጦታ እንደሆነ ጽኑ ምስክር ነው ብዬ አምናለሁ። ቅድም እንዳልኩት በዚህ ላይ ጥያቄ ካላችሁ ልመልስና ልነጋገርበት ዝግጁ ነኝ። ጌታ ኢየሱስ ይባርካችሁ።